ሰላም እንዴት ናችሁ ተማሪዎች? እንግዲህ እንደሚታወቀው ኦንላይን ኤግዛም እየተሰጠ ያለው ሶሻል ሳይንሶች አምስተኛ ዙራቸውን ዛሬ ይጨርሳሉ ማለት ነው። ስድስተኛ ዙር ደግሞ ይጀምራሉ ማለት ነው ነገ። ስለዚህ ለስድስተኛ ዙር አንድ መልእክት ነው ማለት ነው ማስተላለፍ የመጣሁት ማለት ደግሞ አንድ ጠቃሚ ቲፕ ልሰጣቸው ነው ማለት ነው የመጣሁት። ለራውንድ 6 የምትፈተኑት ሁሉ ይሄ ቪዲዮ እስከ መጨረሻው ማየታችሁ እንዳረሱ፣ እንደውም ደግሞ ሌሎች ደግሞ ለጓደኞቻችሁ ሼር በማድረግ እንዲጠቀሙ ይርዷቸው ማለት ነው። ማለትም ከ1 እስከ 5 የተፈተኑትን ሪቪው እናደርግና የሚጠቅማቸው ከዛ ውስጥ የምሬን ነው በጣም የሚጠቅማቸው ነገር አለ። ስድስተኛ ላይ መሆኑም ጥቅም ያለው አለ። እሱንም እናነሳለን ማለት ነው አብረን። እንግዲህ የምንጀምረው ከእንግሊዝኛና ከማትስ ነው ማለት ነው። ከእንግሊዝኛ ስንነሳ እንግዲህ የታወቀ ነው፣ ሁሉን አቀፍ ነው። ግን አስቡት እስቲ አሁን ለምሳሌ ለሶሻል ሳይንሶች ሁላ በነገራችን ላይ አይለያይም። እሺ አሁን ለምሳሌ ምንድነው እንግሊዝኛና ማትስ የሚወጣው ናቹራልና ለሶሻል የሚለያይበት ነገር ምንም የለም፣ አንድ ነው ማለት ለምሳሌ እንግሊዝ ወሰዱ ማለት ነው። እንግሊዝ ስትወስዱ ምድር ኮሚኒኬሽን ሁሉም ቦታ አይቀርም፣ ግራመር አይቀርም፣ ስፔሊንግ ምናምን ኮሄረንስ ፓራግራፍ ምናምን አይቀርም፣ እነሱ ምናምን አይቀሩም አይደለ? ግን ይለያያሉ። ጥያቄ የተለያየ ቢሆንም ፖርሽኑ አይቀርም። እሺ ለምሳሌ ደግሞ ሂስትሪ ልውሰድላችሁ። አራተኛ ላይ የመጣው ሂስትሪ አሁን ለምሳሌ ከዩኒት የሆነ ቦታ ብዙ መጣ ከተባለ 5 ላይ ደግሞ ከዛ ዩኒት ላይ መጣው ላይ ይችላል፣ ወይም ደግሞ ትንሽ ሊሆን ይችላል፣ ወይም ቀላል ሊሆን ይችላል። እንደዛ ነገር ነው። እንግሊዝኛ ግን ስታስቡ ምንድነው አንድ ነው። እንግሊዝኛ ምንም የሚቀረው ነገር የለም ማለት ነው። ሰው ባላንስ ሆኖ ነው የሚመጣው። ነገር ግን እስቲ ያስቡት ስንት ብዙ ጥያቄ ነው እንግሊዝኛ ራሱ። ለምሳሌ ፓራግራፉን ላይ ስትወስዱ አንደኛ ራውንድ የተፈተኑት 2፣ ሁለተኛ ራውንድም 2 አይደለ 4 ይሆናል። ሶስተኛ ላይ ስንት ይሆናል? 6። ስለዚህ አጠቃላይ 12 ፓራግራፍ ማለት ነው። ይሄን ሁሉ ፓራግራፍ ኢኳል ማድረግ ትንሽ እንትን ይላል አይደለ? ግን ፓራግራፍ ላይ ላይሆን ይችላል፣ ግን ሁሉም ነገር ላይ ማለት ኮሚኒኬሽን አሁን ያልኳቸው ነገር ላይ ሪሌት ይሆናሉ ማለት ነው። ሆን ብዬ ነግራችሁ በጣም ቀላል ነገር ነው። ራሳችሁን አረጋግታችሁ መሄድ ብቻ ነው የሚጠበቅባችሁ ማለት ነው። እንግሊዝኛ በጣም ቀላል ነው። ስፔሻሊ አሁን ለምሳሌ ብዙ ልጆች ደግሞ ሶሻል ላይ ምንድነው የሚፈሩት? ማትስ ነው የሚፈሩት ማለት ነው። ማትስን ያጠናችሁትን ዝም ብላችሁ ኮንሰንትሬት አድርጋችሁ እዛው ስሩ። አልችልም የሚባል ነገር የለም። ሞክሩ። ሰዓታችሁን ተጠቅማችሁ ከሰራችሁ ይሰራል ማትስ ማለት ነው። ስፔሻሊ እንደውም ከሁሉም ነገር ሰው የሚፈራው ምንድነው? ሁሉም ቦታ በሬሾ ውስጥ ማለት ነው ማትስ ነው የሚፈሩት። ነገር ግን ማን ነው የሚቀለው? ማትስ ነው የሚቀለው በዚህ ጊዜ። አሁን ብዙ ሰው ጠይቁ እስቲ፣ የሚያውቁ ሰዎች ልጆች ጠይቋቸው። ስለዚህ ጀስት ኮንሰንትሬት አድርጋችሁ ሂዱ። ምንም የሚከብድ ነገር የለም። እናንተ ደግሞ የመጨረሻ ስለሆናችሁ አድቫንቴጅ አላችሁ ማለት ነው። ማለትም ላይክ ሁሉም ነገር ኤክስፔሪየንስ አድርጓል። አሁን የሚፈትኑ አስተማሪዎችም ሚኒስቴሩም ይሁን የፈለገ ነገር ሁሉም ነገር ኤክስፔሪየንስ አድርጓል በጣም በዚህ 1 ወር ውስጥ ማለት ነው። ስለዚህ እናንተ ላይ ምን ያደርጋሉ ማለት ነው? ፍሌክሲብል ነው የምትሆኑት እናንተ። እንደውም አትጨናነቁም። ብዙ ሰው ወጥቶ በጣም አስተያየት ሰጥቶ ስለሆነ ስለ ኤግዛሙ፣ ስለ አጠባበቁ፣ ስለ አፈታታሹ ምናምን ሁሉ ነገር ሆን ብሎ ተደርጓል ማለት ታውቋል። ስለሆነ እናንተ ጋር ፍሌክሲብል ነው የሚሆነው። ላይክ ምንም አያጨናንቋችሁም። እናንተ ነው ምንድነው ማድረግ ያለባችሁ? አይ ቲንክ ከጓደኞቻችሁም ይሁን ከነገር ሰምታችሁ ይሆን ይችላል አይደለ ምን እንደሚመስል ኤግዛሙ። ስለዚህ እናንተ ማድረግ ያለባችሁ መብታችሁን ተጠቅማችሁ ምንም ጠባቂውንም ሳትፈሩ ፈታሹንም ሳትፈሩ ምንም ሳትፈሩ መብታችሁን በመጠቀም ወረቀታችሁንም በስርዓት በመጠቀም ማለት ወረቀት አልጠቀም ምናምን የሚባል ነገር ስላለ ማለት ነው። ወረቀት ስክሪፕቱንም በደንብ መጠቀም። እንግሊዝኛም ላይ ይሁን እሺ የፈለገ ነገር ይሁን ተጠቀሙ። እኔ የራሴ ተፈትሻችሁ ምንም ብላችሁ ፖሊሲውን እስካልነካችሁ ድረስ የራሳችሁ መብት ስለሆነ ተጠቀሙ። ምንም ነገር እንዳትፈሩ ማለት ነው። ላኪን እያልኩኝ እቀጥላለሁ ማለት ነው። አንድ ነገር ደግሞ ልንገራችሁ እዚህ ጋር ተጨመሬ ማለት ነው። ማትስ ላይ እንዳልኳችሁ ነው። ማትስ ላይ አሁን ለምሳሌ ከ9 እስከ 12 የሚመጣው ደግሞ ማለት ነው 12 ላይ ብዙ ጥያቄ የለም። 12 ላይ ብዙ ጥያቄ የለም። እንደውም 11 እና 12 ላይ ብዙ ጥያቄ የለም። ሬት አድርጌ እስካየሁት ድረስ ማለት ነው። ምን ላይ ነው ያለው? 9 እና 10 ላይ ትንሽ ናችሁ። ትንሽ ነች እቺ ቀላል ነች ብላችሁ ያለፋችሁት ነው የሚከብዳችሁ ስለሆነ ሪሌሽን እንደ ፈንክሽን ላይ ለምሳሌ ግራፍ ምናምን ሊኒየር ኳድር ምናምን እዛው አካባቢ ነው። ምንም አትጨነቁ። ስለዚህ ከባድ አይደለም። ይወላችሁ ስሩ። ኦኬ እችላለሁ ብላችሁ ስሩ ታደርጋላችሁ ማለት ነው። you can do this one I can do this one እያላችሁ ስሩ። ቀጣይ ላይ አሁን ደግሞ ነግራችሁ ምንድነው ሪሌት አድርጌ ሂስትሪ ጂኦግራፊ ምናምን አይደለ ሂስትሪ ጂኦግራፊ ኢኮኖሚክ ላይ እንደውም ከናቹራል ሳይንስ ሶሻል ሳይንሶች በዚህ ፈተና ብዙ ሰው ያልፋል ብሎ ይገመታል። ለምን መሰላችሁ? በጣም አድቫንቴጅ ያላቸው ሶሻል ሳይንሶች ነው ተብሏል። ምክንያቱም አሁን ለምሳሌ የኛ ባዮሎጂን ስታስቡ ናቹራል ሳይንሶችን ባዮሎጂውን ትንሽ ጠምዘዝ ብለዋል። ምንም ቴብል ምናምን ይበዛል ምናምን ነገር። ሂስትሪ ጋር ስትሄዱ አንድ ናቸው ማለት ፈልጌ ሳይሆን ኮንሰፕቹዋል ስለሆኑ ግን ምን እየተባለ ነው ማለት ነው?
ቀላል ነው፣ በጣም ሲምፕል ነው። አድቫንቴጅ አላቸው እንደውም ሶሻል ሳይንሶች እየተባለ ነው ማለት ነው። ስለዚህ ላኪን ጉድ ላክ። ኮሜንት ደግሞ ማድረጋችሁ እንዳረሱ፣ ሰብስክራይብ እንዳደረጋችሁ ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ ይመቻችሁ። ሀሳባችሁን ኮሜንት ላይ አስቀምጡ። ባይ ባይ። ጉድ ላክ። ጀስት ዱ ኢት ብሮ ዩ ካን ዱ ዛት።